ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ ያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ጀማሪ ነኝ። እንዲሁም ላይክ የምታደርጉ በጣም አመሰግናለሁ ስለምታበረታቱኝ። ዛሬ ደግሞ የወረቅ አይነብ አሰራር ነው የማሳያችሁ። እዚህ ጋር ነአነአ፣ ሸበት፣ በግዶንስ፣ ሎሚ፣ ቀይ ሽንኩርት፣ ቲማቲም፣ ክዝበራ አለኝ። አጣጥቤ ድቅቅ አድርጌ ከትፈዋለሁ። እዚህ ጋር የተጠቀምኩት ሩዝ መስሪ ነው። ሩዝ መስሪ ያው ክዝበራ፣ በግዶንስ፣ ሸበት፣ ነአነአ ያው እዚህ ጋር ክትፍትፍ አድርጌያለሁ። ሽንኩርት፣ ቲማቲም፣ ክዝበራ፣ በግዶንስ፣ ሸበቱን፣ ሩዙን አጥቤ አዘጋጅቻለሁ። ሎሚን ጨምቄያለሁ። እዚህ ጋር ጅብስ ሮማን አለኝ። እዚህ ጋር ዘይቱን አለኝ። እዚህ ጋር ሳልሳ አለኝ። እዚህ ጋር ደግሞ የሚያቃጥል በርበሬ ትንሽ አድርጌያለሁ። እዚህ ጋር ቁንዶ በርበሬ ፍልፍል አስወጥ ማለት ነው። እዚህ ጋር ፓፕሪካ የማያቃጥለው፣ ጨው፣ ነጭ ማጂ፣ ጨው የሚመስል ማጂ አለ፣ ሎሚ ማጂ ማለት ነው። ከዚያ እዚህ ጋር ሩዙን አጥቤያለሁ። መጀመሪያ ሳህን አዘጋጅቻለሁ። ሳህኑ ላይ ሩዙን አደርጋለሁ በመጀመሪያ። እናንተ የተፈጨ ስጋ ካለ የተፈጨ ስጋ መጠቀም ትችላላችሁ። እኔ በሩዝ ነው የሰራሁት። ሩዝ መስሪ ስጋ፣ የተፈጨ ስጋ ማድረግ ይቻላል። እዚህ ጋር ሩዝ አድርጌያለሁ። እዚህ ጋር የተፈጨ ሽንኩርቱን፣ እዚህ ጋር ክዝበራ፣ ቲማቲም፣ እዚህ ጋር በግዶንስ፣ ሸበት፣ ነአነአ፣ እዚህ ጋር ሎሚ ግማሹን ነው ያደረኩት። እዚህ ላይ ብዙም አላረግም። እዚህ ላይ የማረገው እዛኛው ላይ ነው። ሳልሳ፣ ጨው፣ ሲቪን የሚባል ቅመም አለ፣ እሱን ነው የተጠቀምኩት። ፓፕሪካ እና ከምታቃጥለዋ ትንሽዬ ጅብስ ሮማን፣ ዘይቱን፣ ትሬንደር ባውደር እንትን ማለት ነው። ክዝበራ ባውደር፣ ክዝበራ ደረቁ ናሹፍ የተፈጨው። እዚህ ጋር ሎሚ፣ ነጭ ሎሚ ማለት ነው። ሎሚ ማጂ። እዚህ ጋር ከሙን፣ ጨው አይደለም ግን ሎሚ ይባላል። ነጭ ማጂ ሎሚን ማለት ነው። እዚህ ጋር ከሙን አረጌ በአንድ ጋር ድብልቅልቅ አድርጌዋለሁ። የተፈጨ ስጋ ካለ የተፈጨ ስጋ መጨመር ትችላላችሁ። እዚህ ላይ በሩዝም ብቻ መስራት ይቻላል። በጣም ነው የሚጣፍጠው። እሺ እዚህ ጋር ይሄው እንግዲህ ጨርሻለሁ። እዚህ ጋር እየጠቀለልኩ ነው። ትጠቀልሉ እንደዚህ ባፉ ደፍቼ ነው። በጀርባው ነው ሩዙን ያረኩት፣ በጀርባው ነው። ከዛ እንደዛ አግድም ቀጠን ረዘም አድርጋችሁ መጀመሪያ ከወዲህ ታጥፋላችሁ። ከወዲያች ትንሽ እየታጥፉና ከዛ እንደዚህ ጠበቅ አድርጋችሁ ትጠቀልሉታላችሁ። ሩዙን መንዘር ስላረኩት ምርጥ ሆነ። በጀርባውን
ይኸው እንደዚህ አድርጌ እንደዚህ ድፍት ነው የማደርገው። አፉን ወደታች በጀርባው ሩዝን ነው የማደርገው። ከዛ እንደዚህ ጠቅልሌ ከዛ ድንች በክብ ቆርጬ ብረት ድስት ላይ ታች ረብርቤዋለሁ። እንደዚህ ከጠቀለልኩ በላይ ድንች ለብቻው አዘጋጅቼ በክብ እንደሚጠበሰው ማለት ነው ቆርጬ ብረት ድስቱ ላይ ከታች ረብርቤያለሁ መጀመሪያ ስጥድ ማለት ነው። ያው እዚህ ጋር ማጂ 2 ማጂ በሞቀ ውሃ እንደዚህ አሟሙቻለሁ። እዚህ ጋር ዘይቱን ጨምሬያለሁ ማጂው ላይ ማለት ነው። በሞቀ ውሃ አሟሙቼ ማጁን ከዛ ዘይቱን ጨመርኩኝ። ከዛ እዚህ ጋር ደግሞ ሳልሳ ሚክስ እናደርግና እዚህ ጋር ጅብስ ሮማን ድንቹን ስከትፍና ስረበርብ ቪዲዮዬ ተቆርጦብኛል። ድንቹን ቆርጬ እንትን ላይ ብረት ድስቱ ላይ ረብርቤያለሁ። ከዛ ጅብስ ሮማን አድርጌ ከዛ አሁን ደግሞ ሊሙን አደርጋለሁ። እዚህ ጋር እንትን ፍልፍል አስወጥ እዚህ ላይ የጨመርኩት ማጂ፣ ጅብስ ሮማን፣ ዘይቱን፣ ሳልሳ አንደን ጨው፣ ሎሚ ሎሚውን አረጉ በአንድ ጋር ደበላልቀዋለሁ። ማጂ በሞቀ ውሃ አሽቼ አሟሙቼ ከዛ እዚህ ጋር ከታች እንትን ረብርቤያለሁ። እዚህ ብረት ድስቱ ላይ ከታች ረብርቤያለሁ ድንች ማለት ነው። ከዛ እንደዚህ አድርገን እሳቱን ቅንስ አድርገን በሚገጠመው ብረት ድስት ከሆነ አያቆይም። በዚህ ግን እሳቱን ቀንሰን ለረጅም ሰዓት እናበስለዋለን። አሁን እጥደዋለሁኝ። ከዛ እንደዚህ እኮ ነው በስሏል። አሁን አብስዬ ጨርሻለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ አድርጉኝ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጉት። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።